አራዳ ለአራዳ ሚል ዘፈን አራዳ ለአራዳ መች ሸዋወድና ሁለት ሰዎች እዛ ላይ ጠቅ ተደርገዋል አራታው አንደኛው ምን ያሸልለዋል እንደ ጀግና አርበኛ አጣም እኛ ጀምረ ነው እና ሂፕ ሆፕ ሀገርኛ እግዚአብሔር ያሳያችሁ እስኪ የሚያወራው ሌላ እዛ ሁለተኛው ስነኝ ላይ ደግሞ መስሏቸው ነበር እኛማ ምንተኛ ለሂፕ ሆፕ እንትን ስንል ቀና ደፋ ቀና መልሰን አጣምሮ ቁጫሉ አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ በቀኔ ቀጥታ ለኔ እንደሆነ እኔ አውቃለሁ ገግም ያለው በቃ እኔ ለኔ ነው ወሳማ people እንዴት ናችሁልኝ የሆነ ሰው ዘፈን አወጣልኝ አሉ እና መቼም አንድ አባባል አለች ብድሩን ማይመልስ ወንድ አይወለድ ይባል የለ አዲስ ሳምሳም መቼ ልቀቀው እስቲ ንገሩኝ በእናታችሁ ኮሜንት ሴክሽን ላይ እስቲ ንገሩኝና መቼ ድራፕ ማድረግ እንዳለብኝ ለሚነው የአንድ ወገ የሚል ዘፈን ኑሮት ወገቡን በአገዳ ማለት ነበር ወገቡ ቆረጥና ልጅ ማይክን ዲስ ኳኳኳኳ ሰንደላንድ ጣም ነው ያለው ትውልዴ ነው ቤቴ መሃል አዲስ አበባ 100 አልበም ነው የዘፈን ብቻውን አንተ አይዝፈን ከሆነ በኋላ እኛ በቃ ሚካኤልን ነው ምለ ይሄ ዘፈን ብቻውን 100 አልበም ነው ለ100 አመት አንዳንድ አልበም እንሰማዋለን እናቱ ልቀፍለት እንዴ መረመና አድርሱለት አይነፋም ነው እንግዲህ ገባሻ ያራዳ ልጆች ስክሪኑን አስውቡት እንጂ ዱራደር ስክሪን ማማሩ የሆነ ነገር እንዴ እያለ ነው ያማረበት ነው እንጂ ጅላስ እና እንደዛ ነው ዛሬ ገርሞኝ ነው ሰሞት ኳኳኳኳ ምን የሚል ዘፈን ወጥቶ አንድ እኔ መረመና የዚህን ልጅ ዘፈን ማቀው ወገ እሱንም ቴዲዮ ስላለበት ነው የተሰማለት አሁን እሱ ዲስ ምናም ያኔ አንተ እኔ በዱርዩ አልበልጦም እሱ ያወጣውን አልበም የኔ ዱርዩ ቃዚም አይበልጦ መደነ ለመነ የትኛው ለቤል ልጆች ዘፍኖ ለዱርዬ ዘፈነ እንዴ ብራዘሪ ተው እንጂ ብራዘሪ እኔ ግን ከሰው ጋር ቢፍ ውስጥ ሰጣ ገባ ውስጥ ምናምን ብገባ ማለት ነው በዘፈን ነው የምንሰዳደበው ማለት አይ ልጅ ሚካኤል ገብርኤል ደውላ አስርበው ምን ሙሉ ግጥም ከሐስከፈ ስለ ቴዲዮ ገብርኤልን አራራስና ያስጠቆርኮ እግዚአብሔር በጣም ምችል ሰው ነበርክ እኮ በፊት ምን ሆነ ነው ሰው ከሐስከፈ ስለ አንድ ሰው ደውለ ቴክስት አርገ ምናምን አስርበው መሳደብ ከፈለክ አሬታውጭ የቅዳፎር ከዘፈን ያላጁት ነው ያዝናናኝ እግዚአብሔር ለማንኛውም አዲሱ አካውንታችን ነው ፎሎ ማድረግ እንዳይረሳ ላይክ ሼር ኮፒ ሊንክ ይመቻችሁ የዝናቡ ዘነበ ፋኖች ግን በጣም ተከብዳላችሁ ማለት ነው በቃ ቀላል ግጥም ባፋፋችሁ ምናምን ይሰጣችኋል ያቺን ግጥም ትሰማላችሁ ባስማም በቃ ምክንያቱም አንተ ሰምና ወርቅ አውጥተህ መስማት አትችልም እና ይሄ ግጥም ደግሞ ትንሽ ይከብዳልና እስከዛሬ ልጅ ሚካኤል ላይ ሲንጠለጠል እስከዛሬ ነቁራ ሲሰራ እስከዛሬ የነበረው ማን በየቪዲዮ በየአንዳንድ ዘፈኑ አይቀርም ልጅ ሚካኤልን ሳይነቁር የሚያልፍበት ጊዜ የለም ግን አንድ ነገር እነግርሃለሁ ማን ሰብስቦ በአንድ ጊዜ ጠቅስ ያደረገ እዚህ ጋር ምንም በቃ ማለት መቆምም መቀመጥም ምንም ማለትም ምናምን አንዳንዴ ብርድ ምናምን ሊል ይችላል ይሄ ምንም ጥያቄ የለውም ምክንያቱም እቺ ከባድ መርፌ ናት ማን ቀለል አድርጎ ደግሞ ሶፍት ዲስ ማድረግ ማለት ደግሞ ፐርፌክት ነው ምክንያቱም በጣም ትልልቅ ሰዎች ይከተሉታል ልጆች ይከተሉታል ናንዬ እያሉ ያደጉ ልጆች አሉ ስለዚህ ናንዬ እያሉ ያደጉ ልጆች እዚህ ጋር መጥተው እንደዚህ አይነት ዲስ ከልጅ ሚካኤል ሲሰሙ ምን ይጠብቃሉ ነው ማን በጣም ጭንቅላት ሊያስብ ይገባል ለሚከተል ሰዎች ማሰብ መቻል አለበት ስድንባብ መስጠት የለበም ወገቧ ዳልዋ ጡቷ ቂጧ ምናን ይያልክ ማለት የለበም ይሄ አስፈላጊ አይደለም ከዛ ውጪ ደግሞ የማይገባ ቋንቋም እንደ ፓንፈሎ ማውራት አይለበም ልጅ ሚካኤል ይችላል በግራም በቀኝም በምንም መንገድ ይችላል በቃ የሚችለውን ነገር አሳይቷል በልጅ
ማለት በስርዓት በሂፓፕ ሰው መለወጥ እንደሚችል አሳይቷል። ዘፈኑን ይዘ አላማን ይዘ ከጸና በስርዓት መለወጥ እንደምትችል አሳይቷል። ማን 2 አልበም በስርዓት 2 አልበም ከዚህ በፊት 3 አልበም አለ ምናምን እያለ ሲያወራ ሰምቻለሁ። ከ3ቱ አልበም ግን 2ቱን የት እንደለቀቃችሁ አናውቅም። አንዱን እናውቃለን፣ አንዱን ቅርብ ጊዜ ስለለቀቀው ማለት ነው። እና አብዛኞቻችሁ በቅርቡ አልበም ዘፈኑ እንዲህ ነው ብላችሁ ያወራችሁ ሰዎች የላችሁ። ድሮ ለነቆራ የሚጠቀማቸውን 30 አይነት ነገሮች ተንጠልጥሎ የፈመሰበትን መንገድ ነው የምታነሱት። እና ልጅ ሚካኤል ላይ ተንጠልጥሎ ፈመሰ እንጂ ልጅ ሚካኤል እሱ ላይ ተንጠልጥሎ አልፈመሰም። ማን በጣም ዲስ አደረገው ከልክ በላይ ማለት ነው። ያንንም ችሎ አሁን ላይ ሲበቃው እንደዚህ አይነት ጽድት ያለች ውግ ሰጠ። አሁን ደግሞ ሁላችሁም እየተነሳችሁ ጩ ፍሎ አንድ አይነት ነው ምናምን። ስታይሉ ነው ፍሎ አይደለም። በቃ ስታይል እንደዚህ ነው የሚሄደው። የልጅ ሚካኤል ስታይሉ ይሄ ነው። ከልጅ ሚካኤል እንዳስቴር አወቀ ካሪያ ያቀንቅንልህ ወይስ እንደ ማሙድ አህመድ ይቀልጽልህ? ምን ነው ፈልገው? ማን በስርዓት ቁጭ ብለህ ስማ፣ ግጥምና ዜማ ስማ፣ ፍታ። ያንን ስትል ስትፈታው ምናምን ስትል ይገባል። እና ለማንኛውም እየተግባባን በቃ ይህ ነው እየተግባባን፣ በጣም እየተግባባን። እኛ ውስጥ ሂፓፕን ያመጣው እሱ ነው፣ ሌላ ማንም የለምና እየተግባባን ጋይስ። ልጅ ሚካኤል ቀጠቀጣቸው። ቴዲዮ አሌክስ ምናምን ምድረ ፈልፈላ ድሪ አለ። እሱን ያልሆነ ያላልኩም ማለት ነው። በአዲሱ አልበም ላይ ቅጥቀጣዋን ከባድ አድርጋ መታለች። ግን ያው አለ አይደለ፣ ያው ቴዲዮ ምናምን አለ። ግን ያው ቴዲዮ እንደምታውቁት ደግሞ እሷም አርፋተኛ ታይሚንግ ጠብቃ ነው የምትመጣበት። እና አሁን ደግሞ ሚኪዮ የሚባለው ልጅ የሱ ወንድም ነው መሰለኝ እየመጣውልን ነው ምናምን እያለ እያስፈራራ ነው። ብቻ ማን ከዚህ በላይ ከፍ እያለ እንደሚሄድ እናያለን። ምክንያቱም ሁሉም የራሱ ፋን አለው። የልጅ ሚኪም አለ፣ ቴዲዮም አሉ። ግን ደግሞ ያው እኛ ምን አገባ፣ ኑሯችን ኖራለን፣ ዘፈናቸውን እንሰማለን፣ የራሳቸው ጉዳይ። ግን ከባለ ምን ላይ ደርስ ልጅ ማይክና ቴዲዮ ወይ ቢፉን ተውት ወይ ደግሞ አንድ ደረጃ ከፍ አድርጉት። አሁን ስንፈተ እድገት ያለበት ቢፍ ነው እያየን ያለ ነው። ከእናንተ አይጠበቅም። እናንተ ትልልቅ ሰዎች ናቸው። ኦልሞስት 40 ልትገቡ ያላችሁ ሰዎች ናቸው። ወይ ከፍ አድርጉት ወይ ሰላም አውርዱ። ምንድነው በየአልበሙ በየሙዚቃው እኔ ነኝ የመጀመሪያው እኔ ነኝ ራፕን ያስጀመርኩት እኔ ነኝ ራፕን ያስጀመርኩት ፓንፋኖን እኔ ነኝ ያስጀመርኩት እያለ ነው። ማንም የሚሰማው የለም። ምንድነው እያደረጋችሁ ያላችሁ? ከፍ አድርጉት። በቃ ለምሳሌ አሁን ልጅ ማይክ አለሃ ትመጣና ማለት ነው ቴዲዮ ሲጀመርም ኤችአይቪ አለበት፣ እቃው ትንሽ ነው፣ ማስወለድ አይችልም፣ ስንፈተ እንትን አለበት፣ እንደውም ሁለተኛ ሚስቱ እኮ ትታው ሄደችው በእንደዚህ ምክንያት ነው ምናምን ብለህ ትመጣበታለህ። ፋውል አይጠፋም። ሪሰርች ምናምን አድርግ። ከዛ ቴዲዮ ደግሞ አንቺ ሜሴጅ ታደርጊያለሽ። የልጅ ማይክ አያት እኮ ባንዳ ናቸው፣ በጦርነቱ ጊዜ ክደው ሀገር እንትን ያሉ ናቸው። ከዛ ልጅ ማይክ ደግሞ እንደዚህ አድርጎ ምናምን ነገር እንዲህ ፋውል ሰርቷል። እኔ የጎረቤት ልጅ እኮ እንደዚህ አድርጌ አላስካድኩም ምናምን ብለህ በቃ ማምጣት ነው። አረ ምናምን እንላለን። እኛ ኮንሰርታችሁን እንገባለን፣ ትኬት እንሸጣለን፣ ሙዚቃው ይሰማል። ከዛ ፋን ይኖራቸዋል፣ ፋኖቹን እንሰበሰባለን። ወይ ደግሞ ሰላም ማውረድ ነው። ለሀገር ልጆች ሰላም ምናምን ዘፈን አውጡና ተቃቅፋችሁ ምናምን ነገር አለ። እንደዛ ነው ዘፈን ብቻ ተቃቅፋችሁ ወይ ጨፍሩ ወይ ደግሞ ከፍ አድርጉት። ጦርነቱ ምንድነው? በየአመቱ በየ2 አመቱ እየመጡ እኔ ነኝ የመጀመሪያው እያላችሁ አለቃችሁ። እድሜያችሁ ሄደ። አሁን ለጸብ ራሱ ማይመች እድሜ ላይ ልትደርሱ ነው። ስለዚህ ከፍ አድርጉት ወይ ተውት እንዴ።